ዛሬ ደግሞ በውጮች በ2023 የተሰራውን ኖ ሃርድ ፊሊንግስ የተሰኘውን ፊልም እናያለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና ቀጣይ ቪዲዮ ሲለቀቅ እንዲደርሳችሁ ኦል ምትለዋን በመጫን ፊልሙን ጀምሩ። ታሪኩ የሚጀምረው በኒውዮርክ ግዛት በምትገኘው ውብ የባህር ዳርቻ ከተማ ሞንታክ ውስጥ ነው። ዋና ገጸ ባህሪያችን ማዲ ትባላለች። ማዲ በህይወቷ ውስጥ ትልቅ ቀውስ ውስጥ ነው ያለችው። የቀድሞ ፍቅረኛዋ ጋሪ የጭነት መኪና ይዞ ወደ ቤቷ ይመጣል። የመጣው ግን ለፍቅር ሳይሆን መኪናዋን በባንክ ዕዳ ምክንያት ሊወስድባት ነው። ማዲ ከእናቷ የወረሰችውን ቤት የመንግስት ግብር ስላልከፈለች ባንክ ንብረቷን እያገደባት ነው። ማዲ ሁለት ስራ እየሰራች ህይወቷን የምታስተዳድር ሲሆን አንደኛው በባር ውስጥ መጠጥ ማቅረብ ሲሆን ሁለተኛው ደግሞ በኡበር አሽከርካሪነት ነው። መኪናዋን ማጣት ማለት ስራዋን ማጣት ነው። ቤቷንም ለጨረታ አሳልፎ እንደመስጠት ማለት ነው። ጋሪን ለመለመን ብትሞክርም ሌላ ወንድ ከቤቷ ውስጥ ሲያይ ጋሪ በቅናት ተነሳስቶ መኪናዋን ጎትቶ ይወስድባታል። ማዲ ወደ ስራዋ ለመሄድ በሮለር ብሌድ ለመጓዝ ትገደዳለች። በመንገድ ላይ ጋሪን አግኝታ መኪናዋን ለመስረቅ ብትሞክርም ሳይሳካላት ቀርቶ በፖሊስ ቁጥጥር ስር ትውላለች። በጓደኞቿ ዋስትና ተለቃ ወደ ስራዋ ስትሄድ ህይወት ከባድ ይሆንባታል። በዚህ መሃል ታዲያ ጓደኛዋ ሳራ አንድ የሚገርም ማስታወቂያ አሳየቻት። የስራው ማስታወቂያውም ለ19 ዓመት ልጃችን የሴት ጓደኛ ሆና ልምድ የምታካፍለው ሴት እንፈልጋለን፣ ክፍያው ደግሞ አዲስ መኪና ነው የሚል ነበር። ማዲ መጀመሪያ ላይ ነገሩ ግራ ቢገባትም መኪናው ለቤቷ መዳኛ ስለሚያስፈልጋት ለማመልከት ትወስናለች። በማግስቱ እጅግ ባለጸጋ የሆኑትን የቤከር ቤተሰቦችን ለማግኘት ትሄዳለች። ወላጆቹ ልጃቸው ፐርሲ በጣም አይናፋር፣ ከሴቶች ጋር ግንኙነት የሌለውና ሁልጊዜ ክፍል ውስጥ ተዘግቶ የሚውል መሆኑን ይነግሯታል። ወደ ፕሪንስተን ዩኒቨርሲቲ ከመሄዱ በፊትም ወንድ እንዲሆን እና ዓለምን እንዲያውቅ ይፈልጋሉ። ማዲ እድሜዋ 32 መሆኑን ሲያውቁ ግን ተጠራጠሩ። እሷም ለልጃችሁ የሚያስፈልገው ሕፃን ልጅ ሳይሆን ሕይወትን የምታውቅ የበሰለች ሴት ነች በማለት አሳምና ስራውን ትቀበላለች። ማዲ ስራዋን ለመጀመር ፐርሲ ወደሚሰራበት የእንስሳት መጠለያ ትሄዳለች። በጣም የሚማርክ ቀሚስ ለብሳ ውሻ ልትገዛ እንደመጣች ታስመስላለች። ፐርሲን ለማማለል ብትሞክርም ፐርሲ ግን ነገሩ ስላልገባው ለምን እንደምትመለከተው ይጠይቃታል። ፐርሲን በግድ ወደ ቤቱ ላድርስህ ብላ በቫን መኪና ውስጥ ትጭነዋለች። በመንገድ ላይ እያወሩ ሳለ ማዲ በቀልድ መልክ አሁን አግቼሃለሁ ትለዋለች። ነገር ግን ፐርሲ ነገሩ ስላልገባው የእውነትም ያገተችው መስሎት ለፖሊስ ይደውላል። ማዲ ስልኩን ስትቀማው ፐርሲ በድንጋጤ የቃሪያ ጭስ አይኗ ላይ ይረጭባታል። የመጀመሪያው ቀጠሮ እንዲህ በለቅሶ ተጠናቀቀ። ነገር ግን ማዲ ተስፋ አልቆረጠችም። ፐርሲ ይቅርታ ጠይቋት በማግስቱ ለመገናኘት ይቀጣጠራሉ። ሁለተኛው ቀጠሯቸው መጠጥ ቤት ውስጥ ነበር። ፐርሲ መጠጥ ጠጥቶ ስለማያውቅ ሲቀምሰው ይተፋዋል። ማዲ ግን ኮሌጅ ከመሄድህ በፊት መለማመድ አለብህ እያለች ታበረታታዋለች። በመጠጥ ቤቱ ተቀምጠው እየተጫወቱም እያለ የማዲ የድሮ ፍቅረኛ የነበረ አንድ ሰው ይመጣና ይቀላቀላቸዋል። እሱም አሁን ላይ አዲስ ትዳር እንደጀመረና አዲስ ህይወት እንዳለው ይነግራቸዋል። ለፐርሲም ማዲን እንዲጠነቀቃትና ታማኝ ሰው እንዳልሆነች ነግሮት ይሄዳል። ከዚያም ወደ ባህር ዳርቻ ይሄዳሉ። ማዲ ፐርሲ ነፃ እንዲሆንና ራቆታቸውን እንዲዋኙ ትጋብዘዋለች። ፐርሲ ሲያቅማማም ማዲ ልብሷን አውልቃ ወደ ውሃው ትገባለች። በዚህ ጊዜ ታዲያ የሰከሩ ወጣቶች መጣው የፐርሲንና የማዲን ልብስ ለመውሰድ ሲሞክሩ
ማዲ ራቁቷን ሆና ወጣ ሁሉንም ወጣቶች ትደበድባቸዋለች። ፐርሲ በማዲ ጉልበት እና ድፍረት ተገርሞ ወደ ቤቱ ይሸሻል። በዚህ ጊዜ ታዲያ ማዲ በመናደድ መኪናውን ለማስነሳት ትሄዳለች። እሱም ልብሱንና ስልኩን እንድትሰጠው ቢጠይቃትም ልብሱን ብቻ ወርውራለት መኪናውን ለማስነሳት ስትሞክር ዘሎ ከመኪናው ላይ ይሰቀልባታል። ማዲም የሱ መሰቀል ሳያግዳት መኪናውን እየነዳች ሳለ አንድ የፖሊስ መኪና ያያቸውና ይከታተላቸዋል። ማዲ ታዲያ በዚህ ሰዓት መንጃ ፈቃዷን እንዳይቀሟት በመፍራት እያመለጠች ሳለ አንድ ትልቅ መኪና ሲገባላት በሱ ተደብቃ ፍጥነቷን በደንብ በመጨመር ከፖሊሱ መኪና ታመልጣቸዋለች። የዛን ቀን ማታም ወደነ ፐርሲ ቤት ያመራሉ። ማዲም የፐርሲን ስሜት ለማነሳሳት ብዙ ነገሮችን ለማድረግ ብትሞክርም ፐርሲ ግን ወዲያው አለርጂኩ ይነሳበታል። እሷም በማዘን ታሽለታለች። ጊዜ እያለፈ ሲሄድ በሁለቱ መካከል የነበረው ግንኙነት ከውል ባሻገር ወደ እውነተኛ ጓደኝነት መቀየር ይጀምራል። ፐርሲ በልጅነቱ ልጆች እንደሚያሾፉበትና ብቸኛ እንደነበረ ይነግራታል። ማዲም በተራዋ አባቷ ጥሏት መሄዱንና እናቷ ብቻዋን ስትንከባከብ እንደኖረች ትገልጽለታለች። ማዲ ፐርሲን ወደ ተለያዩ ቦታዎች ተወስደዋለች። አብረው ይጫወታሉ፣ ይስቃሉ። አንድ ምሽት ፐርሲ ማዲን ወደ አንድ ውድ ምግብ ቤት ይወስዳታል። እዚያም ፐርሲ በሚገርም ሁኔታ ፒያኖ ተጫውቶ መላውን ምግብ ቤት ያስደንቃል። ማዲ በፐርሲ ችሎታ ትማረካለች። በዚህ ሰዓት ነው ፐርሲ በእውነት ማዲን ማፍቀር የጀመረው። ነገር ግን ፐርሲ ዩኒቨርሲቲ ሲሄድ አብረን እንሆናለን ብሎ ሲጠይቃት ማዲም የሩቅ ፍቅር አልችልም በማለቷ ፐርሲ ይካፋል። ትልቁ ቀውስ የመጣው ታዲያ ፐርሲ በድንገት የወላጆቹን ስልክ ከመኪናው ካለው ከብሉቱዙ ጋራ እንዳጋጣሚ ተገናኝቶ ሲያዳምጥ ነው። ወላጆቹም ከማዲ ጋር በስልክ እያወሩ ነበር። ማዲም ከወላጆቹ ጋር መኪና ለማግኘት ስትል ብቻ እንደቀረበችው በንግግራቸው ይረዳል። ፐርሲ በዚህ ጊዜ ልቡ ይሰበራል። የተሰጠውን አዲስ መኪና ጫካ ውስጥ ወስዶ ይሰባብረዋል። ማዲ እውነቱን ልትነግረው ብትሞክርም ፐርሲ ግን ሁሉንም አውቃለሁ ብሎ ከቤቱ ያባረራታል። ማዲም የተሰባበረውን መኪና ተቀብላ የባንክ ዕዳዋን ለመክፈል ትገደዳለች። ምንም እንኳን መኪናዋን ብታገኝም እውነተኛ ጓደኛዋን በማጣቷ ታዝናለች። በመጨረሻ ማዲ ሕይወቷን ለመለወጥ ወሰነች። ቤቷንም ለምትወዳቸው ጓደኞቿ ትሸጥና ወደ ካሊፎርኒያ ለመሄድ ተዘጋጀች። ከመሄዷ በፊት ግን ፐርሲን ዩኒቨርሲቲው ድረስ ሄዳ ታገኘዋለች። ይቅርታም ጠየቀችው። ፐርሲ በመጀመሪያ ቢቆጣም በኋላ ግን ይቅር ይላታል። ፊልሙ የሚጠናቀቀው ማዲና ፐርሲ ታርቀው ማዲ ፐርሲን ወደ ፕሪንስተን ዩኒቨርሲቲ በነፃ አድርሳው ወደ አዲሱ ህይወቷ ስትሄድ ነው። ሁለቱም አሁን በራሳቸው የሚተማመኑና አዲስ ምዕራፍ የጀመሩ ሰዎች ሆነዋል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።